ሰላም። ዛሬ ሳምሰንግ ኤ ሲሪስ እና ሳምሰንግ ኤም የሚሉ ስልኮች ምን አይነት ልዩነት እንዳላቸው በዚህ ቪዲዮ አስረዳችኋለሁ። ሳምሰንግ ኤ ወይም ደግሞ ሳምሰንግ ኤም ሲሪስ የሚባሉ ስልኮች ልዩነታቸው ምን ይመስላል? ወይም ደግሞ የትኛው ይበልጣል? ሳምሰንግ ኤ ሲሪስ የምንለው ሳምሰንግ ኤ ሲሪስ ማለት ሳምሰንግ ተንከባክቦና አስቦ የሚሰራቸው የስልክ አይነቶች ናቸው። እንደ ውድ ስልኮች ኤስ ሲሪስ ከፕሪሚየም ውድ እቃ የሚሰሩ ናቸው። በአጋጣሚ ሆኖ ውሃ ውስጥ ቢወድቅ ወይም ዝናብ ቢነካው የመትረፍ እድሉ ከፍተኛ ነው ማለት ነው። ውሃ ውስጥ ቢወድቅ ወይም ደግሞ ዝናብ ቢነካው የመትረፍ እድሉ ከፍተኛ ነው። ሳምሰንግ ኤ ሲሪስ የሚባለው ስልክ ማለት ነው። በተጨማሪ ደግሞ ፎቶዎቻችን ጥርት ያሉና ለሶሻል ሚዲያ ፖስት የሚሆኑ ናቸው ማለት ነው። በሳምሰንግ ኤ ሲሪስ የምንነሳቸው ፎቶዎች ሳምሰንግ ኖክስ የተባለ ጠንካራ የመረጃ ጥበቃ አለው ማለት ነው። ሳምሰንግ ኤ ሲሪስ የምንለው ስልክ ሳምሰንግ ኤም ሲሪስ የሚባለው ደግሞ ለባትሪና ለስራ የተፈጠረ ነው ማለት ነው። ለባትሪና ለስራ የተፈጠረ ነው። በአብዛኛው 6000 ሜጋ ባትሪ አላቸው። ሳምሰንግ ኤም ሲሪስ በአብዛኛው 6000 ሜጋ ባትሪ ያላቸው ናቸው። እንዲሁም ደግሞ አንዴ ቻርጅ አድርገን ለ2 ቀን ያለ ምንም ስጋት መጠቀም እንችላለን። አንዳንድ ውድ ነገሮች ስለሚቀነሱባቸው በትንሽ ብር ትልቅ አቅም ወይም ደግሞ በትልቅ አቅም ወይም ደግሞ በትልቅ ራም ወይም ደግሞ በትልቅ ስቶሬጅ ይሰጠናል ማለት ነው። ይህ ሳምሰንግ ኤም ሲሪስ የምንለው ስልክ ጌም ለሚጫወቱ፣ ፊልም ለሚያዩ፣ በተጨማሪ ቻርጅ መሙላት ለሚሰለቻቸው ሰዎች ምርጥ ምርጫ ነው። ስልካችን ረጅም ዓመት እንዲያገለግል እና የተሻለ ጥራት ከፈለጉ ኤ ሲሪስን መምረጥ ያስፈልጋል ማለት ነው። ነገር ግን ባትሪው ለረጅም ሰዓት የሚቆይ ስልክ ነው የምፈልገው ካሉ ደግሞ ኤም ሲሪስን መምረጥ ትችላላችሁ ማለት ነው። ስላዳመጣችሁኝ ቴንኪው።